አዋራ አቦነናችሁብን ተብለው ሁለት ህፃናት በጠራራ ፀሐይ የተረሸኑበትን ታሪክ ነው ይዤላችሁ መጣሁት። በምዕራብ ሐረርጌ ሜሶ ወረዳ ፈዮ የተባለ ቀበሌ ነው። እነዚህ ሁለት ህፃናት ወደ ሰርግ እየሄዱ በሞተር ሳይክል እያለፉ እያለ የቀበሌው አስተዳደር ወይም ደግሞ የቀበሌው አመራር አቶ አደም ይባላሉ አዋራ አቦነናችሁብኝ በማለት አጠገባቸው ባሉ ታጣቂዎች እንዲረሸኑ አድርገዋል። ይሄ ቪዲዮ ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ በእግዚአብሔር ስም። ጠቅላይ ሚኒስትር አብይ አህመድ እርሶ ታች ወርደው በጣም ብዙ ስራዎችን ይሰራሉ። በተለይ አታክልቶችን ብቻ በጣም ብዙ ስራዎችን እየሰሩ ነው። ግን እርሶ እየመሩት ያለች ሀገር ላይ አዋራ አቦነናችሁብን ተብለው እንግዲህ በጠራራ ፀሐይ በታጣቂዎች እንዲረሸኑ ተደርጓልና እታች ያለውን ምን አለ ብታዩልን አብይ አህመድ። አሁን የላይ አይደለም የሚያስቸገረን ማለት ኢትዮጵያ ታች ያለው ህዝብ በጣም እየተሰቃየ ነው አብይ አህመድ። እንደው ከቀበሌ አመራር ጀምሮ ብታዩልን ምን አለበት? አረ ወገን ተሰቃየን፣ አብይ አህመድ ተሰቃየን። አሁን ይሄን እርሶ ሲሰሙ ምን ይሉታል? አዋራ አቦነኑብኝ ተብለው ሁለት ልጆች በአደባባይ ሲረሸኑ ምን ይሉታል እስቲ እርሶ?